የገና በዓል ዋዜማ ነው። በትንሿ የመኖሪያ ክፍል ውስጥ አንድ ወጣት ሴት በሐሳብ ውስጥ ናት። ዴይላ ትባላለች። ዴይላ እጇ ላይ የቀረውን ገንዘብ እየቆጠረች ነበር። $1 ከ87 ሳንቲም ብቻ ነው የቀራት። ነገ ደግሞ የክሪስማስ በዓል ነው፣ የፍቅርና ስጦታ ቀን። ለምትወደው ፍቅረኛዋ እንዴት ስጦታ መግዛት እንዳለባት በማሰብ ተጨንቃለች። ባለቤቷ የሆነው ጂም ዓለሟ ነው፣ ሁሉ ነገሯ። ስጦታዋ የተለየና ፍቅሯን የሚመጥን መሆን ነበረበት። ዴይላ ከመቀመጫዋ በመነሳት ራሷን በመስታወት መመልከት ጀመረች። ረጅሙ ዞማ ፀጉሯ እንደ ወርቃማ ወራጅ ወንዝ ውበት አለው። ኩራቷና የተለየው ሀብቷ ነው። ድንገት ግን አንድ ሐሳብ መጣላት። ውሳኔዋ አስደንጋጭ ነበር። ከደቂቃዎች በኋላ ወደ አንድ ሱቅ በፍጥነት ተራመደች። ፀጉሬን መግዛት ትፈልጊያለሽ? ባለ ሱቋ ተኩራ ከተመለከተቻት በኋላ $20 እገዛሻለሁ በማለት መለሰችላት። የዴይላ ውበት ከፀጉሯ ጋር ጠፋ። በድፍረት ፀጉሯን አስቆረጠች። ነገር ግን ተስፋ በእጇ ነበር። በገና በዓል ምክንያት በተጨናነቀው መንገድ መሃል የምትፈልገውን ዕቃ ማፈላለግ ጀመረች። በመጨረሻም ከባለቤቷ የጂም ወርቃማ ሰዓት ጋር ማች የሚያደርገውን የሰዓት ማሰሪያ በማግኘቷ ተደስታለች። በዛም ምሽት ደስታም ፍርሃትም እየተሰማት ባለቤቷን ትጠብቅ ጀመር። ጂም ቤቱ ሲደርስ ፍቅረኛውን ተመለከታት። በድንጋጤ ክው ብሎ ነበር የቀረው። ውስጥን የሚረብሽ አስደንጋጭ ስሜት ሰውነቱን ወረረው። ዴይላ ፀጉርሽስ? ለስላሳ ፈገግታዋን እያሳየችው ላንተ ስጦታ መግዛት ነበረብኝ፣ እናም ሸጬዋለሁ። የሰዓቱን ማሰሪያ እጁ ላይ አጠለቀች። ቀስ ብሎ በመቀመጥ ፈገግ አለ። ጂም በተራው ፍቅረኛውን እያነጋገራት ነው። እኔም እኮ ሰዓቴን ሸጥኩት። እንዴት? በማለት ዴይላ በድንጋጤ ጠየቀች። ላንቺ የገና ስጦታ ለመግዛት ገንዘብ ያስፈልገኝ ነበር። የምትወጂውን የፀጉር ማበጠሪያም ገዛሁኝ። በክፍሉ ውስጥ ጸጥታ ሰፈነ። የሁለቱም ስጦታዎች እንደታሰበው መሆን አልቻሉም። ዴይላ ውብ የሆነውን የሰዓት ማሰሪያ ለጂም ስጦታ ገዝታ ነበር። ሐሳቧ ባለቤቷ ለገና በዓል ደስ ብሎት እንዲውል ነው። ጂም ሰዓቱን የሸጠው ፍቅረኛው ማራኪ የሆነውን ፀጉሯን በምትወደው ማበጠሪያ እንድታሳምረው አስቦ ነበር። ባልና ሚስቶች ለፍቅራቸው ሲሉ ያላቸውን ሁሉ ከፍለዋል። ፍቅራቸው ከምንም ነገር በላይ ጉልበት ያለው ነበር። የፍቅር ስጦታ አንዳንድ ጊዜ ለምንወደው ሰው ብለን የምንከፍለው መስዋዕትነት ነው። ጂምና ዴይላ ከፍቅራቸው ውጭ የቀራቸው ምንም ነገር አልነበረም።